ከሱ ጋር ስራችንን እንስራበት። ፈጣሪ ሆይ እስከ ጧት አንድ ያለችን ጀልባዬን ጠብቅልኝ። ከዛም ወደ ሀገሬ በሰላም እገባለሁ። ሌሊት ቆሜ በጸለይኩኝ ለእኔ የሚገባኝ ጀልባዬን መስፈር ነው። ወንድሜ ጉዱንናል። ንጉሡ ነጫጭ ጀልባ ያላቸውን ሰዎች እየፈለገ ጀልባቸውን እየወሰደ እነሱን እያስወገደን ያለው ለምን? ማለቴ ንጉሡ ለምን እንደዚህ ያደርጋል? ንግሥቷ ሐይቁን መዞር ትፈልጋለች። በነጫጭ ጀልባ ካልሆነ ደግሞ አይሆንም አለች። ይህ ችግር ሳይበቃ ሌላ ችግር ታመጣብኛለህ። ምስጋና ላንተ። ወደኛ እየመጡ ነው። አልቆልናል። ፍቃ ያን ጀልባ ወሰዱትና ባለቤቱን አስወግዱት። አረ ጀልባ ይብላ። እሱ ነጭ አይደለም። ነጣ ሲል ነጭ መስሎቹ ነው። አንተ ዞር በል። ከሱ ጋር ስራችንን እንስራበት። ይሄ እኔ ጀልባ አይደለም። እኔ ምንም አውቀው ነገር የለም። ለዚህ ውሸት መጀመሪያ እሱን አስወግዱት። ከዛውን ጀልባውን ወሰዱት። ከብተኛ ተስጠይቂው ያገኘሁትን ተመልከት። ቆይ ያ ጀልባ ተሰብሯል እንዴ? አልተሳሳታችሁም ጌታ፣ የተሰበረ ጀልባ ነው። ተውት በቃ። ከዚህ ቪዲዮ በኋላ አስተሳሰባችሁ ሊቀየር ይችላል። ምንም ማድረግ አልችልም፣ ምክንያቱም ገንዘብ የለኝም። የሆነ ነገር ማድረግ አለብኝ፣ ምክንያቱም ገንዘብ የለኝም። ይህንን ገንዘብ ማስቀመጥ አለብኝ፣ ምክንያቱም ለክፉ ቀን ይጠቅመኛል። ሕይወቴ ላይ ችግር ከመፈጠሩ በፊት ይህንን ገንዘብ ተጠቅሜ እጥፍ አደርገዋለሁ። በጭራሽ አይሆንም፣ አልፈተንም። ምናልባት በወርቅስ? ከወደኩኝ ስህተቴን አውቅበታለሁ፣ እማርበታለሁ። የምፈልገውንም ነገር ለማግኘት ሪስክ መውሰድ አለብኝ። ይሄ የኔ ስህተት አይደለም፣ በአንተ ምክንያት ነው ያጣሁት። ይሄ የኔ ስህተት ነው፣ ምክንያቱም ሰዎችን ሲበዛ አምናለሁ። ሁሉንም ነገር አውቃለሁ። ከዚህ በኋላ መማር አያስፈልገኝም። ይሄ በቂ አይደለም። በደንብ ካወቅኩኝ ማንም ሰው አይጠለኝም። ገንዘብ ያለኝ ጊዜ ነው አስተሳሰብ የሚቀየረው። ገንዘብና ኃይል ማግኘት ከፈለግ መጀመሪያ አስተሳሰብን መቀየር አለብኝ። እንዟ እኔ የለሁበትም። ምንድን ነው? መስታወትሽን ስለሰበርኩኝ በጣም ይቅርታ። ስንት ብር እንደሆነ አላውቅም። ያለኝ 200 ብር ነው። አባቴን አሞብኛል። ግን ይሄ ብር በቂ ካልሆነ በዚህ ስልክ ቁጥር ደውዪ። ሄሎ፣ በጣም ይቅርታ አድርጊልን እመቤት። ኳስ ሲጫወቱ በድንገት ሰብረውት ነው። እንደዚህ እንድትሉ አይደለም የደወልኩላችሁ። በሉ ተነሱ፣ መኪና ውስጥ ግቡ። ሙሉ ክትትል ይደረግልሃል። አንተ ሆስፒታል መሄድ አለብህ። ወጪውን እሸፍናለሁ። እኛ እኮ ነን መስታወትሽን የሰበርነው። ለምን እኛን ትረጂናለሽ? በመጀመሪያ ተናድጄ ነበር። ታማኝነትህን ሳይ ቁጣ ይበረደልኝ። በዚህ ጊዜ ሁሉም ትተው እየሮጡ ይሄዳሉ፣ ልክ እንደ ባለቤቴ። አንተ ግን ቆምክ፣ ኃላፊነትን ወሰድክ። በሉ ተነሱ፣ አሁን መኪና ውስጥ ግቡ። ቆይ ግን አባዬ ከሰው እኩል እንደሆነ አትፈልግም አይደል? ምን ነው ልጄ፣ ያጎደልኩብህ ነገር አለ? ሁሉም ሰው አይፎን ያዙ። ጓደኞቼ በሙሉ አይፎን ያዙት። መንገደኛው ሳይቀር ሁሉም አይፎን ያዙት። አይፎን እንዲገዛልኝ እፈልጋለሁ። አትጨነቅ፣ እኔ አባትህ እገዛልሃለሁ። የኔ ልጄ አይፎን 15 ይፈልጋል። እስከ ስንት ብር ይገኛል? አይፎን 15 አለ። መሸጫ ዋጋ 150 ሺህ ብር። የኔ ልጅ አይፎን 15 እኮ በጣም ውድ ነው፣ ከአቅሜ በላይ ነው። ግን ይህንን ቆንጆ ስልክ ገዝቼልሃለሁ። እስኪ ተመልከተው።
አባዬ አይፎን እኔ የምፈልገው አይፎን ነው። አይፎን ያን ያህል ካስፈለገ ከትምህርት መልስ እዚህ እየመጣህ ስራ ታግዘኛለህ፣ ጽዳት ታጸዳለህ። ከዓመት በኋላ አይፎንህን ታገኛለህ። እሺ እሰራለሁ። ለአንድ ዓመት አይፎን ነጋዴው ጋር እየሄደ ጽዳቱን ማውጣት ጀመረ። ምንድን ነው አጽዳ። ብዙ ሰርተሃል፣ ደክመሃል። በመጨረሻም አይፎን እናገኘ። እስኪ አንዴ ስጠኝ። ምንድን ነው ያደረከው? ላቤን ጠብ አድርጌ 1 ዓመት ሙሉ የሰው ፊት እየገረፈ አንተ ዞር በል ከሱ ጋር ስራችንን እንስራበት። ፈጣሪ ሆይ እስከ ጠዋት አንደለችን ጀልባዬን ጠብቅልኝ። ከዛም ወደ ሀገሬ በሰላም እገባለሁ። ሌሊት ቆሜ በጸለይኩኝ ለእኔ የሚገባኝ ጀልባዬን መስፈር ነው። ወንድሜ ጉድ ሆነናል። ንጉሡ ነጫጭ ጀልባ ያላቸውን ሰዎች እየፈለገ ጀልባቸውን እየወሰደ እነሱን እያስወገደን ያለው ለምን? ማለቴ ንጉሡ ለምን እንደዚህ ያደርጋል? ንግሥቷ ሐይቁን መዞር ትፈልጋለች። በነጫጭ ጀልባ ካልሆነ ደግሞ አይሆንም አለች። ይህ ችግር ሳይበቃ ሌላ ችግር ታመጣብኛለህ። ምስጋና ላንተ። ወደኛ እየመጡ ነው። አልቆልናል። በቃ ያን ጀልባ ወሰዱትና ባለቤቱን አስወግዱት። አረ ጀልባ ይብላ። እሱ ነጭ አይደለም። በጣም ሲል ነጭ መስሎቹ ነው። አንተ ዞር በል ከሱ ጋር ስራችንን እንስራበት። ይሄ እኔ ጀልባ አይደለም። እኔ ምንም አውቀው ነገር የለም። ለዚህ ውሸት መጀመሪያ እሱን አስወግዱት። ከዛውን ጀልባውን ወሰዱት። ከአንተ ጋር ተስጠይቂው ያገኘሁትን ተመልከት። ቆይ ያ ጀልባ ተሰብሯል እንዴ? አልተሳሳታችሁም ጌታ፣ የተሰበረ ጀልባ ነው። ተውት በቃ። ከዚህ ቪዲዮ በኋላ አስተሳሰባችሁ ሊቀየር ይችላል። ምንም ማድረግ አልችልም፣ ምክንያቱም ገንዘብ የለኝም። የሆነ ነገር ማድረግ አለብኝ፣ ምክንያቱም ገንዘብ የለኝም። ይህንን ገንዘብ ማስቀመጥ አለብኝ፣ ምክንያቱም ለክፉ ቀን ይጠቅመኛል። ሕይወቴ ላይ ችግር ከመፈጠሩ በፊት ይህንን ገንዘብ ተጠቅሜ እጥፍ አደርገዋለሁ። በጭራሽ አይሆንም፣ አልፈተንም። ምናልባት በወድቅስ? ከወደቅኩኝ ስህተቴን አውቅበታለሁ፣ እማርበታለሁ። የምፈልገውንም ነገር ለማግኘት ሪስክ መውሰድ አለብኝ። ይሄ የኔ ስህተት አይደለም፣ በአንተ ምክንያት ነው ያጣሁት። ይሄ የኔ ስህተት ነው፣ ምክንያቱም ሰዎችን ሲበዛ አምናለሁ። ሁሉንም ነገር አውቃለሁ። ከዚህ በኋላ መማር አያስፈልገኝም። ይሄ በቂ አይደለም። በደንብ ካወቅኩኝ ማንም ሰው አይጠለኝም። ገንዘብ ያለኝ ጊዜ ነው አስተሳሰብ የሚቀየረው። ገንዘብና ኃይል ማግኘት ከፈለክ መጀመሪያ አስተሳሰብን መቀየር አለብን። ጠልዟ እኔ የለሁበትም። ምንድን ነው? መስታወትሽን ስለሰበርኩኝ በጣም ይቅርታ። ስንት ብር እንደሆነ አላውቅም። ያለኝ 200 ብር ነው። አባቴን አሞብኛል፣ ግን ይሄ ብር በቂ ካልሆነ በዚህ ስልክ ቁጥር ደውይ። ሄሎ፣ በጣም ይቅርታ አድርጊልን እማቤት። ኳስ ሲጫወቱ በድንገት ሰብረውት ነው። እንደዚህ እንድትሉ አይደለም የደወልኩላችሁ። በሉ ተነሱ፣ መኪና ውስጥ ግቡ። ሙሉ ክትትል ይደረግልሃል። አንተ ሆስፒታል መሄድ አለብን። ወጪውን እሸፍናለሁ። እኛ እኮ ነን መስታወትሽን የሰበርነው። ለምን እኛን ትረጂናለሽ? በመጀመሪያ ተናድጄ ነበር። ታማኝነትህን ሳይ ቁጣ የበረደልኝ። በዚህ ጊዜ ሁሉም ትተው እየሮጡ ይሄዳሉ፣ ልክ እንደ ባለቤቴ። አንተ ግን ቆምክ፣ ኃላፊነትን ወሰድክ።
በሉ ተነሱ፣ አሁን መኪና ውስጥ ግቡ። ቆይ ግን አባዬ ከሰው እኩል እንደሆነ አትፈልግም አይደል? ምን ነው ልጄ ያጎደልኩብህ ነገር አለ? ሁሉም ሰው አይፎን ነው ያዙ። ጓደኞቼ በሙሉ አይፎን ነው ያዙት። መንገደኛው ሳይቀር ሁሉም አይፎን ነው ያዙት። አይፎን እንዲገዛልኝ እፈልጋለሁ። አትጨነቅ፣ እኔ አባትህ እገዛልሃለሁ። የኔ ልጄ አይፎን 15 ይፈልጋል። እስከ ስንት ብር ይገኛል? አይፎን 15 አለ፣ መሸጫ ዋጋ 150 ሺህ ብር። የኔ ልጅ አይፎን 15 እኮ በጣም ውድ ነው፣ ከአቅሜ በላይ ነው። ግን ይህንን ቆንጆ ስልክ ገዝቼልሃለሁ። እስኪ ተመልከተው። አባዬ አይፎን እኔ የምፈልገው አይፎን ነው። አይፎን ያን ያህል ካስፈለገ ከትምህርት መልስ እዚህ የመጣህ ስራ ታግዘኛለህ፣ ጽዳት ታጸዳለህ። ከዓመት በኋላ አይፎንን ታገኛለህ። እሺ እሰራለሁ። ለአንድ ዓመት አይፎን ነጋዴው ጋር የሄደ ጽዳቱን ማጽዳት ጀመረ። ምንድን ነው አጽዳ። ብዙ ሰርተሃል፣ ደክመሃል። በመጨረሻም አይፎን እናገኘ። እስኪ አንዴ ስጠኝ። ምንድን ነው ያደረገው? ላቤን ጠብ አድርጌ 1 ዓመት ሙሉ የሰው ፊት እየገረፈ